በህይወት ውስጥ መጥፎ አጋጣሚዎች መታየት ከጀመሩ በቅርብ ጊዜ ውስጥ ለማን ምን እንዳበደርክ ወይም እንደሰጠህ ለማስታወስ ሞክር። ምክንያቱም በኃይል ፍሰትና በመንፈሳዊ የኃይል ህግ መሰረት አንድን ዕቃ ለሌላ ሰው አሳልፈን ስንሰጥ የገዛ ራሳችንን ኃይል ወይም ኢነርጂ የራስን መከላከያ ጋሻ እንደ መስጠት ስለሚቆጠር ነው። ብዙዎች እንደዚህ አይነት ነገሮችን ተረትና አጉል እምነት ነው ይላሉ። የቀድሞ አባቶቻችን ግን ሞኞች አልነበሩም። እነዚህን ከትውልድ ወደ ትውልድ የሚተላለፉትን የኢነርጂ ህጎች በመጠበቅ መልካምና ረጅም ዕድሜን አሳልፈዋል። የፀሐይ ብርሃን ብልጽግናና ኃይልን ይወክላል። በፀሐይ ብርሃን የምትሰጠው ነገር ሁሉ የንቃትና የእድገት ኃይል ይኖረዋል። ጨለማ ወይም ምሽት ፀሐይ ከጠለቀች በኋላ ያለው ጊዜ የእረፍት የመረጋጋትና የድብቅነት ኃይል አለው። ምሽት የኃይል ማከማቻ ጊዜ እንጂ የመስጠት ወይም የልውውጥ ጊዜ አይደለም። ከመሸቃ መስጠት የኢነርጂ መረጋጋትን እንደማወቅ፣ ገንዘብን፣ ሀብትህና እድልህን እንደመስጠት ይቆጠራል። በዚህ ቪዲዮ ምንም ጉዳት የሌላቸው የሚመስሉ ነገር ግን ለሌላ ሰው ከሰጠናቸው ገንዘብን፣ ሀብትንና እድልን፣ በረከትን የሚያሳጡ 10 ዕቃዎችን እዘረዝራለሁ። አብራችሁ ይቆዩ። አንደኛ፣ ሰዓት። እንደሚታወቀው ሰዓት የጊዜን ወይም ዕድሜን ማለፍ የሚቆጥር እንደመሆኑ በኢነርጂ ሳይንስ እይታ ለዚያ ለምትሰጠው ሰው የሚያስተላልፈው መልእክት ጊዜ ደርሷል፣ መሞቻ ደርሷል እንደማለት ነው። ሰዓት የህይወትን ፍሰት፣ እድገትና መለዋወጥ ይወክላል። ሰዓትን ለሰው በስጦታ መስጠት ያንተ ጊዜ እያለቀ ነው ወይም ያንተ እድል እንዲቆም እፈልጋለሁ የሚል አሉታዊ መልእክት ሊኖረው እንደሚችል ይታመናል። የምትሰጠው ሰው ቤተሰብ ወይም የፍቅር ወይም የትዳር አጋር ከሆነ ግንኙነታችን የሚቆምበት ጊዜ ደርሷል የሚል ኢነርጂ አለው። ሰዓት ለሰው በስጦታ መስጠት እንደ ቻይና ባሉ የሩቅ ምስራቅ ሀገሮች ለምትሰጠው ሰው ሞት እንደተመኘለት ይቆጠራል። በሌላ ሁኔታ ደግሞ ለዚያ ለምትሰጠው ሰው ስኬቱን፣ ምኞቱንና ህልሙን በጊዜ እንዳይደርስ እንዲዘገይ እየገደብክ ሆኖ ተብሎም ይታመናል። በተለይ በዕድሜ ለሚበልጥ ሰው ሰዓት መስጠት እንደ መጥፎ ዕድል ይቆጠራል። ሁለተኛ፣ የሾለ ወይም ስለታማ ነገር። የሾሉና ስለታማ ነገሮች ያላቸውን እንደምታ በሰጪውና በተቀባዩ በኩል ያለ መልካም ግንኙነት ጓደኝነትን ይበጥሳል የሚል ኢነርጂ አለው። የሾሉና ስለታማ ነገሮች እንደ ቢላዋ፣ መቀስ፣ መርፌ፣ ጥፍር መቁረጫና ሹካ ያሉ ለሰው በስጦታ ወይም በብድር መስጠት በሰጪውና በተቀባዩ መካከል ያለውን መልካም ግንኙነትና ጓደኝነት ይበጥሳል፣ ያበላሻል የሚለው እምነት በብዙ የዓለማችን ባህላዊ ፍልስፍናዎችና በኢነርጂ መርሆች ውስጥ ትልቅ ቦታ አለው። ስለታማ ነገሮች የተፈጠሩት ለመቁረጥ፣ ለመቅደድ፣ ለመሰንጠቅ ወይም ለመውጋት ነው። እነዚህ ዕቃዎች ቁሳቁስን የመቁረጥ ተፈጥሮ እንዳላቸው ሁሉ በሰጪውና በተቀባዩ መካከል ያለውን የማይታይ የፍቅር ግንኙነት፣ ጓደኝነት፣ የእምነት ክር ይቆርጡታል ተብሎ ይታመናል። ስለታማ ነገር ለሰው ልጅ አእምሮ ሁልጊዜም ጥቃትን ነው የሚያስታውሰው። ስለዚህ እንዲህ ያለውን ነገር ለወዳጅ ስትሰጥ ከእጅ ወደ እጅ በሚተላለፍበት ጊዜ የነገሩ ሹልነት ወይም አንደኛው ሰው እየቃጣ ስለሚሆን በሁለታችሁ መሃል ያለው ሰላማዊ የኢነርጂ ቀጠናን ይረብሸዋል። ይህ ረብሻ በተለይ ስጦታ በሚሆንበት ጊዜ ግጭትና አለመግባባትን፣ ቅያሜን የመሳብ አቅም አለው ተብሎ ይፈራል። ሶስተኛ፣ ጌጣጌጦች። ጌጣጌጦች ከቆዳችን ጋር በቀጥታ ይገናኛሉ። ላብንና የሰውነታችንን ሙቀት ይወስዳሉ። በኢነርጂ ሳይንስ መሰረት አንድ ጌጣጌጥ በአንተ አካል ላይ ለረጅም ጊዜ ሲኖር የራስን የኃይል ንዝረት ይለማመዳል። የራስን የኃይል መስክ አካል ይሆናል። ሌላ ሰው ጌጣጌጥን ሲያደርግ የእሱን የኃይል አሻራ በጌጣጌጡ ላይ ይተወዋል። ጌጣጌጡ ወደ አንተ ሲመለስ የዚያ ሰው አሉታዊ ስሜቶች፣ ጭንቀቶች ወይም የህይወት ውጣ ውረዶች አብረው ወደ ቤትህና ወደ አካል ይመጣሉ። ወርቅ፣ ብርና የከበሩ ድንጋዮች ያሉ ጌጣጌጦች መረጃን የመቅዳትና የማከማቸት አቅማቸው ከፍተኛ ነው። ወርቅን ለሌላ ሰው ማበደር የራስህን የስኬት ኃይል እንደማቀዝቀዝ ይቆጠራል። ከኢነርጂ አኳያ አንድ ጌጣጌጥ የአንተን እድልና በረከት የመጠበቅ ኃላፊነት ተሰጥቶታል። ጌጣጌጡ ለሌላ ሰው ስትሰጥ እድልህና የበረከት መረብን ለዚያ ሰው አሳልፈ የሰጠ ያህል ነው። አንዳንድ ሰዎች የሌላውን ሰው እድል ለመውሰድ ጌጣጌጡን ሆን ብለው የሚበደሩበት አጋጣሚ አለ። በባህልና በኃይል ጥናት ውስጥ የሌላውን ሰው ጌጣጌጥ ማድረጉ እድሉን ይጋራል የሚል እምነት ስላለ ይህ ድርጊት የአንተን የብልጽግና ኃይል ሊያዳክም ይችላል። አንድ ሰው በከባድ የሐዘን ወይም የድህነት ስሜት ውስጥ ሆኖ ጌጣጌጥን ካደረገ ጌጡ ያንን የኃይል ኢነርጂ ይይዛል። ይህንን ጌጣጌጥ መልሰህ ስታደርግ የዚያ ሰው የሐዘን ወይም የድህነት ስሜት መረጃን ትቀበላለህ። በተለይ በጋብቻ፣ በሰርግ ወቅት የተሰጡ ማናቸውም ጌጣጌጦች ለሌላ ሰው ፈጽሞ መሰጠት የለበትም። ምክንያቱም የትዳርና የቅድስና ምልክት በመሆኑ የራስን የትዳር በረከት ለሰው በማካፈል በትዳር ላይ ችግርን ያመጣል። ጌጣጌጥ ለሰውን በብድርም በስጦታ ወይም ደግሞ ለጊዜው እንዲያደርጉት ተብሎ በፍጹም መስጠት የለብንም። አራተኛ፣ የኪችን ዕቃዎች።
ምግብ የሚዘጋጅባቸውና የሚቀመጡባቸው ዕቃዎች እንደ ብረት ድስት፣ ሳህን፣ ሹካ፣ ማንኪያ፣ ማብኪያ፣ ምጣድ ወይም መጥበሻ የዚያን ቤት የህይወት ጉልበት፣ በረከትና ኃይል ኢነርጂ አሻራ ጠብቀው ይይዛሉ። እነዚህ ዕቃዎች በየቀኑ ከአንተና ከቤተሰብ ጋር ሲገናኙ የቤተሰቡን የጋራ ኢነርጂ በውስጣቸው ስለሚገነቡ በኢነርጂ ሳይንስ እይታ የሀብት ማጠራቀሚያ ተደርገው ይታያሉ። አንድ ድስት ለዓመታት ለቤተሰብ ደስታ፣ በረከትና የምግብ አቅርቦት ሲያገለግል የኖረ ከሆነ ያ ድስት በውስጡ የደስታና የጥጋብ ኢነርጂ ይዟል። ይህንን ድስት ለሌላ ሰው ስትሰጥ የቤተሰብን የብልጽግና መስመር እንደ መቁረጥ ይቆጠራል። ይህም በቤት ውስጥ የነበረውን የምግብ አቅርቦቱ የሀብት በረከት ወደ ሌላ ቦታ እንደማዞር፣ የቤቱን በረከት ይዞ እንደማውጣት ይታያል። በዚህ ምክንያት በቤት ውስጥ የጤና ችግሮች ወይም ደግሞ ከባድ አለመግባባቶች ሊፈጠሩ ይችላሉ። አምስተኛ ጨው። በእያንዳንዱ ኪችን ውስጥ የሚገኘው ጨው ቅድመ አያቶቻችን ከብር በላይ እንደ ወርቅ አክብረው የሚመለከቱት በድሮ ጊዜ የሀብት ምሳሌ ተደርጎ የሚቆጠር የንጽህናና የጥበቃ የሚወክል በምድር ላይ የማይበሰብስ የማይበላስ ማጣፈጫ ነው። ጨው የኃይል ትውስታ ስላለው የቤቱን የውና የሰውን ኃይል የመሳብ አቅም አለው። ጨው ከመሸ ከቤት አሳልፈ መስጠት ማለት በሩን ያለ ቁልፍ ትተህ እንደመሄድ ነው። ግቡና ውሰዱ እኔ ቤትን አልጠብቀውም እንደማለትም ነው። ጨው በሰው ጭውና በተቀባዩ መካከል ጠንካራ ቀጣይነት ያለው መስተጋብር ስለሚፈጥር ሁለቱ ጨው የተቀባበሉ ሰዎች የጥል መንፈስ ሊያመጣባቸው ይችላል ተብሎ ይታመናል። በተለይ በገንዘብ ችግር ውስጥ በሆንክበት ጊዜ ጨው መስጠት የኃይል መከላከያ ሻን እንደመጣል ይቆጠራል። ጨው ከመሸ በኋላ ለሰው መስጠት ሀብትን ከእጅ ወይም ከቤት አውጥተህ እንደ መስጠትም ይቆጠራል። በቤተሰቡ ላይ ድህነትን ያመጣል ተብሎም ይታመንበታል። ፀሐይ ከጠለቀች በኋላ ከቤት ውስጥ ማናቸውንም ነጭ ቀለም ያላቸው ምግቦች ለምሳሌ ሩዝ፣ ዱቄት፣ ጨው፣ ስኳር ለሰው መስጠት አይመከርም። ስድስተኛ የኪስ ቦርሳ። የኪስ ቦርሳ የገንዘብ ማግኛ መግቢያ በር ነው። ቦርሳ ሲጠቀምበት የነበረውን ሰው የኃይል አሻራና ስኬት በውስጡ ይይዛል። እያንዳንዱ ለረጅም ጊዜ የተጠቀምክበት ቦርሳ ያንተን የዕለት ተዕለት ግንኙነት፣ የገንዘብ አያያዝ፣ የገንዘብ አቅምና ለገንዘብ ያለህን ስሜት እና ያንተን የገንዘብ ፍሰት ይይዛል። ቦርሳው በአንተ እጅ ላይ በነበረበት ጊዜ ትርፋማ የሆኑ ስራዎችን ከሰራ፣ ጥሩ ገቢ ከነበረ ቦርሳው ያንተን የብልጽግና ኃይል ይይዛል። ታዲያ ቦርሳውን ለሌላ ሰው አሳልፈ ከሰጠ የገንዘብ አቅምህን፣ ብልጽግናህን፣ እድልን አድርጎ እንዳስተላለፍከው ማወቅ አለብን። ሰባተኛ መጥረጊያ። ከኤነርጂ አኳያ መጥረጊያ የቤትን ንጽህና፣ ስርዓትና የኃይል ፍሰት የሚቆጣጠር አሉታዊ ኃይል ለማስወገድ የሚያገለግል መሳሪያ ነው። ነገር ግን በምሳሌ አነጋገር መጥረጊያ ቤቱ ውስጥ ያለውን መልካም ኃይል ወይም በረከት የመጥረግ ኃይል አለው ተብሎ ይታመናል። መጥረጊያ ለሌላ ሰው ስትሰጥ የቤትን የብልጽግናና የሰላም ኃይል ጠራርገህ እንደሰጣቸው ይቆጠራል። ይህም በቤተሰብ ውስጥ የነበረውን መረጋጋትና የሀብት ፍሰት እንዲቀንስ፣ ጠብና የገንዘብ እጦት እንዲመጣብህ ሊያደርግ ይችላል። ስምንተኛ ዳቦ፣ እህል፣ ዱቄት። በብዙ መንፈሳዊ አስተምህሮቶችና በጥንታዊ ባህሎች ዘንድ ዳቦ፣ እህል፣ ዱቄት የህይወት ኃይልና የጥጋብ ምልክት ተደርገው ይወሰዳሉ። በቤት ውስጥ ዱቄትና ዳቦ መኖር ቤት ውስጥ በረከት አለ የሚል መንፈሳዊ መልእክት አለው። ከመሸ ዳቦን ወይም እህልን አሳልፎ መስጠት ማለት ድርሻህን አሳልፈህ እንደ መስጠት ነው። አንድ ሰው እነዚህን ነገሮች ሲሰጥ የራሱን የጥጋብ ኢነርጂ እንደማባከን ይቆጠራል። ይህም ለወደፊቱ በቤት ውስጥ ምግብ እንዳይበቃ ወይም የገንዘብ ችግር፣ ድህነት እንዲፈጠር ሊያደርግ ይችላል። ዘጠነኛ ልብስና ጫማ። ልብስ በየቀኑ ሰውነትህን የሚነካ የሰውነትን ሙቀት፣ ላብና ከሁሉም በላይ ደግሞ የአንተን የኢነርጂ ንዝረት፣ ፍርሃትህን፣ ደስታህን፣ እድልህን፣ አሻራህን የሚይዝ ሁለተኛ ቆዳህ እንደማለት ነው። ሸሚዝህ ከአንተ በላይ ስለ አንተ ያውቃል የሚል መንፈሳዊ አባባል አለ። ልብስ የኢነርጂ አሻራህን ያከማቻል። ይህ ደግሞ በማንኛውም ሳሙና አይታጠብም። ልብስህን ለሰው መስጠት ማለት በተለይ በስኬት ወቅት የለበስካቸው ከሆነ የራስህን እድል አሳልፎ መስጠት ማለት ነው። ያንን የለበሰው ሰው ያንተን ስኬት ይወስዳል። በተለይ ደግሞ ጫማ ፈጽሞ መሰጠት የለበትም። ጫማ ያንተን መንገድ ይሸከማል። በየመንገዱ ስትሄድ፣ ውሳኔን ስትወስን፣ ስትወድቅ ወይም ስትነሳ ጫማ ያንን የህይወት ጉዞ ይመዘግባል። የተጓዝክበትን እርምጃና ምርጫ ሁሉ ይይዛል። ጫማን ለሰው ከሰጠ የእድል መንገድን ሰጠህ እንደማለት ነው። ሌላው ሰው በእርሱ ይጓዛል፣ አንተ ግን ባለበት ትቆማለህ እንደማለት ነው። አስረኛ በቤት ውስጥ የተሰበሰበ ወይም የተቀመጠ ጥሬ ገንዘብ። ቤት ውስጥ ለድንገተኛ ነገር ወይም ለማጠራቀም ተብሎ በሳጥን፣ በቦርሳ ወይም በካዝና ውስጥ የተቆጠበ ገንዘብ አውጥቶ ለሰው ማበደር የቤት ውስጥ ብልጽግናና የገንዘብ በረከትን ያጠፋል። በተለይ ከመሸ የቆጠብከውን ያስቀመጥከውን ገንዘብ ማበደር ሰዎች ያንተን እድል፣ ስኬትና ደስታ፣ ጤናን ጠርገው እንዲወስዱት መጋበዝ ነው።
እንግዲህ ከነዚህ 10 ዕቃዎች መካከል ሳታውቁ ለሌላ ሰው ሰጥታችሁ የሆነ ያጋጠማችሁ ወይም የተሰማችሁ የተለየ ነገር ካለ አስተያየታችሁን አካፍሉኝ። ሰላም።